ጸሎት ጸለየ፣ ለመነ፣ ጠየቀ፣ ማለደ ከሚል የግዕዝ ቃል የወጣ ሲሆን ከእግዚአብሔር ጋር መነጋገር፣ እግዚአብሔርን ማመስገን፣ መለመን፣ መጠየቅ፣ መማለድ እንዲሁም መማፀን ማለት ነው። ጸሎት ሰው የልቡን መሻት ለእግዚአብሔር የሚገልጥበት፣ የሚጠይቅበት፣ እግዚአብሔርም የሰውን ልመና ተቀብሎ ፈቃዱን የሚፈጽምበት ረቂቅ ምስጢር ነው። እንዲሁም እግዚአብሔር ስላደረገልን፣ ስለሚያደርግልንም፣ ለሚያስብልንም ነገር ሁሉ የምናመሰግንበት መንገድ ነው። ለግል ህይወታችንም፣ ለማህበራዊ ህይወታችንም፣ ለመንፈሳዊ ህይወታችንም፣ ለሀገራችንም፣ ለአካባቢያችንም ጭምር ነው ጸሎት የሚበጀው ማለት ነው። ጸሎት መልካም ነው። ጸሎት መከላከያ ጭምር ነው። እንደ ጋሻ መመከቻም ጭምር ነው ጸሎት ማለት ነው። ሰው የሚከላከለው፣ ሰው የሚድነው በጸሎት ኃይል ነው። ጸሎት ማለት ከእግዚአብሔር ጋር የምንነጋገርበት መስመር ነው። ከእግዚአብሔር ጋር የምንወያይበት፣ እኛ ለእግዚአብሔር የምናቀርበው ነገር አለ፣ የምንነግረው ነገር አለ። እግዚአብሔር ደግሞ ለእኛ የሚያስተላልፈው ነገር አለ። ለእኛ የሚሆነውን ነገር ማለት ነው፣ የሚበጀንን ማለት ነው፣ የሚጠቅመንን ማለት ነው። እንደ መልካም አባት ወላጆች ለልጆቻቸው መልካም ነገር ነው የሚመኙት፣ በጎ ነገር ለማድረግ ነው ጥረት የሚያደርጉት ወላጆች። እንደ መልካም ወላጆች ነው እግዚአብሔር ማለት ነው ለልጆቹ፣ ለሕዝቦቹ፣ ለወገኖቹ የሚያስበው ማለት ነው። እንደ አንዳንድ ክፉ አባት አይደለም። አንዳንድ ክፉ ወላጅ ለልጁም ከስነ ምግባር ውጭ ክፋት ያስተምረዋል። ከልጅነት ጀምሮ እያደገ ሲሄድ የጠነከረ ክፋት፣ የጠነከረ ተንኮል ይኖራል ማለት ነው። ግን መልካም ወላጆች ለልጆቻቸው እንዳልኳቸው ርህራሄ ነው። መልካምነትን፣ ጤናማ ሰውነትን፣ ጥሩነትን፣ ሃይማኖታዊነትን ለራስም ለቤተሰብ ለሀገርም ለወገንም ጠቃሚነትን እና ረጅም የሆነ የጉዞ አቅጣጫ ያሳያሉ ወላጆች ማለት ነው። ጸሎት ለኛ ለምእመናን የአገልግሎትና የነገሮች ሁሉ መጀመሪያ ነው። ምክንያቱም የሁሉም ነገር መሰረቱ ጸሎት ነውና። ሰው ያለ ምግብ መኖር እንደማይችል ሁሉ ክርስቲያንም ያለ ጸሎት መኖር አይችልምና የጸሎት ዓላማም የሰው ልጅ ከአምላኩ ከፈጣሪው ጋር ያለውን ግንኙነት ማጠናከር፣ ውሳጣዊ ሰላምንና እረፍትን ማግኘት፣ ከኃጢአት ራሳችንን በመጠበቅ የጽድቅ ሥራን በመስራት በቅድስና ሕይወት መኖር ነው። ኦርቶዶክሳዊት ቅድስት ቤተክርስቲያንም ጸሎትን ከሥርዓተ ቤተክርስቲያን አንዱ አድርጋ ዘወትር ልጆቿን ለጸሎት ታተጋለች። በቅዳሴዋም ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ እግዚአብሔርን ስለምትወድ ስለ ሀገራችን ኢትዮጵያ እንማልዳለን። ዕውቀትን እርሱን መፍራትን እግዚአብሔር ይሰጣቸው ዘንድ ስለ መኳንንትና ስልጣን ስላላቸው እንማልዳለን። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱ የሚያስፈልገውን ያማረውን የሚሻለውንም ያስብ ዘንድ ስለ ዓለም ሁሉ እንማልዳለን በማለት ለሀገር ሰላም ብሎም ለዓለም ሕዝብ ሁሉ አብዝታ ትጸልያለች።
ቅዱሳን አባቶቻችን በጾም በጸሎት ተወስነው ጠላትን ድል ነስተዋል። ከኃጢአት ከመከራ ከችግር ተላቀው ሰማያዊ ድልን ተቀዳጅተው ክብርን ተጎናጽፈዋል። የነነዌ ሰዎችም ስለ ኃጢአታቸው ስለ በደላቸው ቅዱስ እግዚአብሔር ይቅር ይላቸው ይምራቸው ዘንድ በነቢዩ ዮናስ ስብከትና አስተምህሮ ለ3 ቀናት ጾመው ጸልየው ከሞት ከጥፋት እንደዳኑ ከገቢረ ኃጢአት ወደ ገቢረ ጽድቅ እንደተመለሱ የመጽሐፍ ቅዱስ ታሪክ ይነግረናል። ልበ አምላክ ቅዱስ ዳዊትን ጨምሮ ቀደምት ነቢያትም መከራ ችግር በገጠማቸው ጊዜ ወደ እግዚአብሔር እንደጸለዩ እንደጮሁ እርሱም እንባቸውን ጸሎታቸውን ሰምቶ መልስ እንደሰጣቸው እናያለን። ይስማዕከ እግዚአብሔር በዕለተ ምንዳቤከ በመከራ ጊዜ በችግር ጊዜ ፈተና ገጥሞህ በተጨነቀ ጊዜ ነው እግዚአብሔር ይስማ ይላል። የእግዚአብሔር ዳስ ነው የተናገረው ቃል ነው። ሁላችንም በዚህ ጸሎት ስንጸልይ ይስማዕከ ይላል። አንዱ ለአንዱ አንዱ ቅዱስ ለአንዱ ቅዱስ፣ አንዱ ክርስቲያን ለአንዱ ክርስቲያን፣ አንዱ ካህን ለአንዱ ካህን፣ አንዱ የተቸገረ ሰው ለአንዱ የተቸገረ ሰው እግዚአብሔር ይስማዕክ ነው። ጸሎትህን ልመናህን እንባህን ይቀበልልህ እግዚአብሔር ይስማዕልህ እያለ ይነግረዋል። በዕለተ ምንዳቤከ ነው የሚለው። በችግር ጊዜ በመከራ ጊዜ መከራ ገጥሞህ በተጨነቀ ጊዜ ሰው ወደ እግዚአብሔር የሚጸልየው ወደ እግዚአብሔር የሚማጸነው አብስቶ የሚያለቅሰው መከራ ሲገጥሞ ችግር ሲገጥሞ ነው። ከአቅሙ በላይ የሆነ ችግር ሲገጥሞ ወደ እግዚአብሔር ነው። የሁሉ በላይ የሆነ እግዚአብሔር ነው። ሕይወት ውስጥ እጅ ሰጥቶ የሚጠብቀን የሚያንቀሳቅሰን ከክፉ የሚሰውረን የሚታደገን እግዚአብሔር ብቻ ስለሆነ በችግር ጊዜ ነው፣ በመከራ ጊዜ ነው። እስራኤል የሚመራቸው ንጉሥ ሕዝቅያስ መከራ ደረሰበት። ከአቅሙ በላይ የሆነ ችግር ደረሰበት፣ መጣበት እና ወደ እግዚአብሔር ነው ያለቀሰው። እንባ ውሃ ጨብሶ ደም ጨብሶ እዝ ይባላል። ሰቆቃ አብስቶ ማለት በዛ ሰቆቃ በዛ ነው የሚለው ሕዝቅያስ እና እግዚአብሔር ረቂቁ አንባአከ ሰማዕኩ ጸሎተከ ማለት ጸሎትህን ሰማሁ እንባህን እማየሁ እግዚአብሔር ዘንድ ሰማሁ አዳመጥኩ። ሁለቱም አሉ እግዚአብሔር ዘንድ። ሰው እየሰማ ይሰማል፣ እግዚአብሔር ግን ይሰማል፣ እግዚአብሔር ግን ያዳምጣል። ሁል ጊዜ ነቢያቱ እንዲህ ነው፣ በጸሎት በችግር ጊዜ ወደ ፈጣሪ ነው። ዕዝራም እንደሱ ነው። ኢየሩሳሌም መከራ ችግር ደረሰባት ነው። ዕዝራ አለቀሰ ወደ ፈጣሪ። የሰዎች ችግር፣ የሰዎች አውረድ፣ የሰዎች ሰቆቃ አየን፣ ተመለከተ። ወደ ፈጣሪው ጮኸ ነው፣ ወደ ፈጣሪው አነባ ነው፣ ጸለየ። ልክ እንደ ሕዝቅያስ ጸለየ ወደ ፈጣሪው። ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ፊት ቆሙ ከእግዚአብሔር ጋር መወያየት ማለት ነው። ችግሩን መንገድ ነው። ሰውየው ችግሩን የከበደውን ምስጢሩን ማካፈል ነው በእግዚአብሔር። አንደኛ ደረጃ እንደ መልካም ወዳጅ እንደ ነቢየ እግዚአብሔር ዳዊት እንደዚህ ናለ። እንደ ልቤ የልቤ የሆነ ሰው እንደ ልቤ የሆነ ሰው እግዚአብሔር አእምሮ እግዚአብሔር ልቡና ያለውን አስቦ አውቆ የሚናገር ነቢይ ነበርና እንዲህ ያለ ሰው ደግ ሰው አገኘሁ ብሎ
እግዚአብሔር ዳዊትን እንደቀረው እንደመረጠው እንደተናገረው ማለት ነው። የልብ ወዳጅ ይባላል። የልብ ወዳጅ አይሰወርም። የልብ ወዳጅ እግዚአብሔር ነው። እኛ መልክ የሚሰጠን የከበደን ነገር የሚያቀልልን ክፉን ነገር የሚያረቅልን ማለት ነው። ስለዚህ ስራ ጸለየ ነው። ወደ ፈጣሪው ጸለየ፣ ለምን አለቀሰ ነው። ኢየሩሳሌም ታደጋት ነን መራት ይቅር በላት። በውስጧ ክፉም ሰዎች አሉ፣ በጎም ሰዎች አሉ። ስለ በጎዎቹ ብለህ መራት ነው። እዝራ እንዲህ አድርጎ ጸለየ ለሀገሪቱ ማለት ነው። እግዚአብሔር መልስ ሰጠው ነው። ኢሳይያስ ላይ እንዳየ ነው። ይህችን ሀገር ቀርባታለሁ፣ እታደጋታለሁ፣ አድናትም አለሁ። ስለ ዳዊት ወዳጄ ስለ ዳዊት ወበንተ ዳዊት ኩልኤ ዘሰምረቶ ነፍሴ፣ ስለወደደችው ነፍሴ ስለወደደችው ስላፈቀረችው ስለ ዳዊት ስለ ታላላቅ ቅዱሳን መሪዎች ቅዱሳን ሰማዕታት ይህችን ሀገር ታደጋታለሁ፣ ይቅር እላታለሁ ብሎ እግዚአብሔር መልስ ሰጠ። ጌታችን በቅዱስ ወንጌሉ ጋኔን ያለበትን ሰው ካዳነው በኋላ ሐዋርያቱ ስለምን ጋኔን ከሰው ማስወጣት እንዳልቻሉ በጠየቁት ጊዜ እንዲህ ሲል መልሶላቸዋል። ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የስናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ ልፍ በል ብትሉት ያልፋል፣ የሚሳናችሁም ነገር የለም። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም በማለት ጾም፣ ጸሎት ኃይል፣ የድል መንሻ መሳሪያ፣ የኃጢአት ማስተሰሪያ መሆኑን የሕይወት ባለቤት ኢየሱስ ክርስቶስ ያስተምረናል። ሐዋርያው ቅዱስ ጳውሎስን በመልእክቱ ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ በማለት ጸሎት አስፈላጊ እንደሆነ ያስረዳናል። እንዲሁም በስሙ የምትሰሩትን ሥራ እግዚአብሔር ይረሳ ዘንድ አመፀኛ አይደለም እንዳለ በስሙ አምነን ያቀረብነውን ጸሎት ያደረስነውን ምህላ ያነባነውን እንባ የሚረሳ አይደለም። ያዘኑ የጸለዩ ናቸውና ዋጋ በረከት ያገኙት። እኛም መንግሥተ ሰማያትን ለመውረስ በለቅሶ በሐዘን ውስጥ ሆነን ለሀገራችን፣ ለቤተ ክርስቲያናችን ብሎም ለወገናችን እግዚአብሔር ይቅር እስኪለን ድረስ መጾም መጸለይ ይጠበቅብናል። ሲናገሩ ካልጾሙ ፋሲካ ካላዘኑ ደስታ ይላል። ሐዘን ጥሩ ነው፣ ጥሩ ሁልጊዜ ደስታ ውጤቱ ጥሩ ነው። ሐዘን ግን ውጤቱ መልካም ነው። ለቅሶ ውጤቱ መልካም ነው። ወገኖች ያዘኑ የጸለዩ የተከዙ ናቸው ዋጋ ያገኙት፣ በረከት ያገኙት ማለት ነው። መንግሥተ ሰማያት ደግሞ በደስታ በፈንጠዝያ በኃጢአት የምትገኝ አይደለች። ታዲያ መንግሥተ ሰማያት ለመግባት በሰላም ለመኖር ፍቅር፣ አንድነት ያስፈልጋል፣ እርቅ ያስፈልጋል፣ ሰላም ያስፈልጋል። ስለዚህ መጸለይ ያስፈልገናል፣ መጾም ያስፈልገናል። ግን አለን እግዚአብሔር ይቅር እስካለን ድረስ ያዕቆብ ዋጋ ካላገኘው ነው፣ ካልባረከኝ አልለቅም እስከ ማድረስ ነው። ውጤቱን ካላሳየኸኝ፣ ካልማርከኝ፣ በደልን ካልፋክልኝ አልለቅህም። ጩኸት አላቆምም፣ ምልጃ አላቆምም ነው፣ ጸሎት አላቆምም ነው። ወገኖች እግዚአብሔር መጮህ እንችላለን፣ ማልቀስ እንችላለን፣ ማልማት እንችላለን፣ እግዚአብሔር መጠየቅ እንችላለን። መፍትሄ ሰጪ ደግሞ እሱ ስለሆነ የሁላችንም የክፉ የበጎ ማለት ምድሪቱ በክፉ ሰዎች ተይዛለች። ወገኖች መደማመጥ አጨካከነ፣ አንዱ እንዳያየው፣ አንዱ እንዳይሰማው፣ እያየው እንዳያየው፣ የሰማው እንዳይሰማው እንዲያደርግ ማለት ልክ እንደ ሰናዖር ሰዎች ማለት እግዚአብሔር ሲቆጣ ቸንገር አይቆርጥም። ቸንገር ማለት ልምጭ ነው፣ አርጩሜ ማለት መደማመጥ ነው፣ መተው ነው። እንዳይደማመጥ እንዳይሰማማ፣ ሰው ማየት የሚችለው እንዳያይ፣ መስማት የሚችለው እንዳይሰማ ያደርገው እግዚአብሔር። ይሄ ነው እግዚአብሔር ውድ ይላል ወገኖች። ወላጆች ልጆች ምን ያህል ህይወት እንዳለ ታያላችሁ። እንዲህ ጊዜ ላይ ደርሰናል ወገኖች።
አሁን ደግሞ ወቅታዊ ጉዳይ ደርሶ ነው ገጥሞናል። እርስ በርሳችን ወገን ከወገን እርስ በርሳችን የተላለቅን ያለ ወገን የተፋጀን ያለ ክፉ ሰዎች ሁልጊዜ ክፋል፣ ቀና ሰዎች ደግሞ ሁልጊዜ ቅንነት ነው ያውቁት ቅናት እና እኛ ስንጸልይ እኛ ስንጾም ቅንነትን ይዘን ነው ለማለት ነው። ቅንነት ያስፈልገናል። ይሄ ከሆነ ለሁሉም ይበጃል፣ ለሁሉም ተርፋለን ማለት ነው ወገኖች። የሚያስጮኸን የሚያሳዝነን የሚያስለቅሰን ችግር ላይ ስላለን መሰደጃ የለን ሀገር መሄጃ የለን ሀገር ሀገራችን ማለት ኢትዮጵያ ናት። ምድራችን ኢትዮጵያ ናት። ስለዚህ ሰዎች እንዲለማመጡ፣ ሰዎች እንዲሰሙ፣ የሰዎች አእምሮ እንዲገራ ጸሎት ያስፈልጋል። የሰው አእምሮ እንዲገራ እንዲታረቅ ነው። የሰው አእምሮ መስማት የሚችላል እንዲሰሙ፣ ማየት የሚችላል እንዲያይ ነው። እግዚአብሔር ወደ እግዚአብሔር የሚጠይቀው ፍጣሪ ምን አለ ሰው እንደሆነ ለሰሪው ግን ይካተል። እግዚአብሔር የሕዝቦቹ አምላክ ነው። እግዚአብሔር የሕዝቦቹ ፈጣሪ ነው። ሰሚ ነው፣ የሚያዳምጥ ነው። እኛ በድለናል። እኛ ሰቃይ ኃጢአት ሰርተናል። እኛ ወንጀል ፈጽመናል። ነው ማነው ነፃ? እኔ ነፃ ነኝ ብለኝ የቤተ ክርስቲያንን ሰላምን፣ አንድነትን ለማስጠበቅ ንጹሕ ልቦና እንዲሰጠን ከክፋት ከተንኮልና ከምቀኝነት እንዲጠብቀን ጥበብና ማስተዋሉንም እንዲሰጠን ቅን ልቦና እንዲፈጥርልን ልዩነትንና ክፋትን ከመካከላችን እንዲያስወግድልንና እውነተኛ ፍቅርን እንዲሰጠን መጸለይ እጅግ አስፈላጊ ነው። ጸሎታችንም እንዲሰምር ተቀባይነት እንዲኖረውም የልብ ንጽህና፣ ቅንነት እንዲኖረን በልባችን ውስጥ ያለ ቂምና በቀልም ካለ በንስሐ ልናስወግድ ይገባል። ጸሎት ፍጹም ልብ ያስፈልጋል። ቅን ልብ ያስፈልጋል። ቀና ሰውነት ያስፈልጋል። እርቅ ያስፈልጋል። በሰውና በእግዚአብሔር መካከል ያለው ድልድይ መስመሩ መዘርጋት ያስፈልጋል። በሰውና በእግዚአብሔር መካከል የተጋረደ መጋረጃ ካለ ከንቱ ጸሎት ይሆናል። ጸሎቱ ለመስተቀይም ከመዘድ ዘወርቀ ውስተ ምድር ማእከላ ሰዋት ቂመኛስ ያልታረቀም በደል በድሎ ይቅር ያላለ ቀምቶ ያልመለሰ ኃጢአት የሰራ ሰው ኃጢአቱን ወደ እግዚአብሔር በንስሐ የበደለውን ደግሞ ክሶ ይቅር በለይ ብሎ ወደ ፈጣሪ ሲቀርብ ይሄ ነው የሚቀበለው እግዚአብሔር ነው። አለበለዚያ ግን መካከል ላይ ግድግዳ አለ ማለት ነው። የማያገናኝ የማያስተያይ ነገር አለ ማለት መጋረጃ ነገር አለ ማለት ነው። ስለዚህ ሰዎች ወደ እግዚአብሔር ሲቀርቡ ፍጹም ሆነው ማለት ነው ቅን ልብ ይዞ ሌላውን ትተው ሁሉም ይቀራል። ስንጸልይ ንስሐ ያስፈልጋል። ሊቁ ሲናገር ንስሐ የበደለውን እንዳልበደለ ወለዘማኔ ከመ ድንግል ዝሙተኛውን ዝሙት አንድ ብቻ አይደለም። ወንጀል መስራት፣ ኃጢአት መስራት፣ ጣዖት ማምለክ፣ ባዕድ አምልኮ መከተል ዝሙት ነው። ከእግዚአብሔር ውጭ መውጣት ማለት ነው። ከሕገ እግዚአብሔር ማፈንገጥ ዝሙት ነው። ወለዘማኔ ከመ ድንግል ነው። ዝሙተኛውንም እንደ ድንግል ንጹሕ ድንግል ታደርገዋለች ይላል። ንስሐ እንዲና ንስሐ ማለት ንስሐ ሲገቡ ኃጢአትን መተው ማለት ነው። ኃጢአትን መቃወም ማለት ነው። ክፋትን መቃወም ማለት ነው። መለየትን መቃወም ማለት ነው። መጥፎ ነገርን መቃወም ማለት ነው። ንስሐ መግባት ለእግዚአብሔር መሆን ነው። ለእግዚአብሔር ንስሐ ሲገባ የሰራውን ኃጢአት በራሱ ፈርዶ ራሱ ዳኛ፣ ራሱ ፈራጅ፣ ራሱ ከሳሽ፣ ራሱ ወቃሽ ሆኖ ራሱ ፈራጅ ሆኖ የሚያደርገው ነው። ንስሐ በራሳችን ስንፈርድ ነው። ሰው ራሱ መፍረድ ካልቻለ ማንም በራሱ የሚፈቅድለት የለም። ስለዚህ የምንጸልየው ጸሎት ይሰማል ማለት ነው። ሰው ራሱን እግዚአብሔር ዝቅ ሲያደርግ ስለዚህ ትቶ ነው። ከብር ባይ ልቡና ይላሉ ሊቃውንቱ። የከብር ባይ አገኝ ከብር ባይ እሾም ባይ ልቡና ትቶ ማለት ወደ እግዚአብሔር ከቀረቡ እግዚአብሔር ይሰማል። ስለዚህ ነው እግዚአብሔር ልመናህን ያዳምጥልህ፣ ይስማልህ፣ መልስ ይስጥህ ነው። ጸሎት ለዚህ የሚያስፈልግም እንደ እግዚአብሔር ፈቃድ መኖር ስንችል ልጆቻችን በሰላም ያድጋሉ። እግዚአብሔር ይታረቀናል። እግዚአብሔር ይምረናል። እግዚአብሔር ይመለከተናል። የምንጸልየውን ጸሎት ይሰማል እግዚአብሔር።
የምናነባውን እንባ ይመለከታል እግዚአብሔር። ተመልከቱ፣ ያያል። ፊቱን ያቆም ነው የምናለቅሰው። የምንጮኸው ወደ እሱ ነው እኮ የምንጮኸው፣ ወደ ሌላ አይደለም እኮ፣ ወደ ፈጣሪ የምንጮኸው እና እግዚአብሔር ጩኸታችን እንዲሰማ በሃይማኖት ጸንተን መኖር ያስፈልጋል ማለት ነው። በሃይማኖት ጸንተን በምግባር በልጽገናል። ሃይማኖት ምግባር ያስፈልጋታል ማለት ነው። ሃይማኖት አለኝ ብሎ ሃይማኖት ብቻ ስራ ከሌለው የሞተ ነው ነው የሚለው መጽሐፍቶች የሚደርጉ ሁሉ ጊዜ ስራ የሌለው ሃይማኖት ብቻ የሆነው የሞተ ነው። ሃይማኖት ስራ ያለው ሃይማኖት የሌለው እንደዚሁ ነው። ሁለቱም ጥርስና ከናፍር ናቸው ማለት ነው። ስንጸልይም በልማድ ወይም ለታይታ የሚደረግ ሳይሆን ለንስሐ ለጽድቅና ለቅድስና እንዲሁም ለክብርና ለጸጋም የሚያበቃ ሊሆን ይገባል። ይህ ሲሆን ጸሎታችንን አምላካችን ይሰማናል፣ የልባችን መሻትና ፍላጎትም ይፈጸማል፣ እንባችንም ዋጋ ያገኛል። እሱም በምህረቱና በቸርነቱ ይታረቀናል። ሀገር ብሎም ቤተክርስቲያን ችግር በገጠማቸው ጊዜ ስለታመሙ ሰዎች ሀገርና ስለ ነገስታት፣ ስለ ጳጳሳት፣ ስለ ዲያቆናት፣ ስለ ካህናት፣ ስለ ምዕመናን ሕይወት በብዛት በማህበር ይጸልያል። ይህም ምህላ ይባላል። እግዚአብሔር የዕለት ምግባቸው ስጣቸው ዘንድ ስለተራብንና ስለተጠሙ ሰዎች እንማልዳለን። እግዚአብሔር ፍጹም ያደርጋቸው ዘንድ ስፋዝና ስለተጠሙ ሰዎች እንማልዳለን። እግዚአብሔር ከስራታቸው ይፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን። እግዚአብሔር በሰላም ወደ ሀገራቸው ይመልሳቸው ዘንድ ስለተማረኩ ሰዎች እንማልዳለን። እግዚአብሔር ትዕግስትን በጎ ትምህርትን ይስጣቸው ዘንድ ከድካማቸው ፍጹም ዋጋ ይስጣቸው ዘንድ ስለተሰበሩ ሰዎች እንማልዳለን። እግዚአብሔር ፍጡር ያድናቸው ዘንድ ይቅርታውና ቸርነቱን ይወድላቸው ዘንድ ስለታመሙትና ስለ ድውያን እንማልዳለን። በቅድስት ቤተ ክርስቲያን ወይበት ስለሞቱት እግዚአብሔር ዕረፍት ወደሳቸው ዘንድ እንማልዳለን። እግዚአብሔር እንዳይቀየማቸው በማደም ተመልሶ በጾም ዕረፍትን ይስጣቸው ዘንድ ስለበደሉ አባቶቻችን በሕጎቻችን እንማልዳለን። በሚሻበት ወደ እግዚአብሔር ዝራ ሚያዝን ዘንድ ስለ ዘላለም እንማልዳለን። የወንዙ ምራልን ብለን እግዚአብሔር እነሱን እስከ ደካቸውና እስኩልሰናቸው ይመራት ዘንድ ስለርሷን እንማልዳለን። ለዚያም አንድ ነገር ሊሆን እግዚአብሔር ለምድር ሳይሰጠን ስለ ምድር ፍሬ እንማልዳለን። ምህላ በሀገር በሕዝብ ላይ ችግር መከራ ሲመጣ ልብሰ ተክህኖ ለብሰው ማዕጠንቱን ይዘው ስዕለ ማርያም እንዲሁም መስቀል አቀርበው አበው ሊቃነ ጳጳሳት በተገኙበት ምዕመናንም በተሰበሰቡበት አቤቱ ይቅር በለን ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ማረን እያሉ በአንድነት በተሰበረ ልብ ሆነው ይጸልያሉ። እግዚአብሔር አምላካችንም በችግር በመከራ ውስጥ ሆነው ሁልጊዜ ለሚጸልዩ ለሚያለቅሱ ዘወትር ወደ እርሱ ለሚጮሁ መልስ ይሰጣል። በችግር ውስጥ ስላለን ነው የምንጸልየው፣ በችግር ውስጥ በመከራ ውስጥ። ስለዚህ እግዚአብሔር ደግሞ መልስ ይሰጣል ማለት ነው። እግዚአብሔር ያሳያል ማለት ነው። ሁልጊዜ በጸሎት ከጠየቅነው ይሰማናል። ስናለቅስ ስንጮህ ማረን ማረን ስንል መልስ ይሰጣል ማለት ነው። ጸሎት መልካም ነው። ጸሎት ሰላም አለው። በጸሎት ውስጥ እንባ አለ። በጸሎት ውስጥ ጾም አለ። በጸሎት ውስጥ ስግደት አለ። በጸሎት ውስጥ በውስጡ ንስሐ አለበት፣ ለቅሶ አለበት። በውስጡ ሰው ይጸጸታል። የሰራውን ስራ ተወኝ ይላል። ማረኝ፣ በድያለሁ፣ አስቀይሜሃለሁ፣ ከአንተ ሕግ ወጥቻለሁ፣ ወገኖቼን በድያለሁ፣ አካባቢን በድያለሁ፣ ሰውን አስቀይሜያለሁ። ሰውን ማስቀየም ሌላ ማስቀየም ወገኖቼ፣ ይሄ ፍጹም ንስሐ ይባላል። ይሄ ፍጹም ኑዛዜ ይባላል ወገኖቼ። እዚህ ነው የምንጸልየው ወገኖቼ፣ እንዲሰማን ማለት ነው እግዚአብሔር። የጸሎት የጾም ጥቅም የገባቸው በሕይወታቸው የገለጡትም አባቶቻችን ሀገራችን ኢትዮጵያን በጾም በጸሎት በፍቅር በአንድነት አስረክበውናል። ዛሬ በእኛ በልጆቻቸው ዘመን ግን መከራ ችግር ገጥሞናል። ለዚህም ብልሃት እንደነርሱ መኖር፣ እንደነርሱ መሆን፣ ፍቅር፣ ንስሐ መግባት በእጅጉ ያስፈልገናል። አባቶቻችን ኢትዮጵያን እንደዚህ
በጾም በጸሎት በፍቅር በአንድነት በመተባበር በመተዛዘን ለእኛ ያስረክቡን ማለት ነው። ዛሬ በእኛ ጊዜ ችግር ገጠመን ማለት ነው። እኛ ልጆቻቸው ችግር ገጠመን ማለት ነው። የአባቶቻችን ልጆች በእኛ ላይ ችግር መጣ ማለት ነው። ስለዚህ ብልሃት ያስፈልጋል ወገኖቼ። እንደ አባቶቻችን መኖር ያስፈልጋል፣ መሆን ያስፈልጋል፣ ንስሐ መግባት ያስፈልጋል፣ ፍቅር ያስፈልጋል፣ ሰላም ያስፈልጋል ወገኖች፣ ሰላም ያስፈልጋል። ሰላም ከሌለው እንዳየው ጠባናለች ሀገራችን፣ ምድሪቱ ጠባናለች ወገኖች። ኢትዮጵያ ሰፊው ሀገራችን ጠባናለች፣ ወደ ጓዳችን ገብታለች። ሰው ከእግዚአብሔር በራቀ ቁጥር ሰበብ ያበዛል። ነገር ግን ምክንያት መደርደርን ትተን በእኔነት ስሜት ለወገኔ ለሀገሬ ብለን ስንጸልይ እግዚአብሔር ምህላችንን ጸሎታችንን ይቀበለናል። ሰው ሁል ጊዜ ከእግዚአብሔር በራቀ ቁጥር እገሌ ሊል ይችላል፣ አንዱ በአንዱ ሊያላክክ ይችላል። ምክንያት ነው። ምክንያት አያስፈልግም። እኛም እኔም አንተም አንቺም ሁላችን ይመለከታል። የኢትዮጵያ የሀገራችን የእኛም የሰላም ጉዳይ ሁላችን ይመለከታል። ስለዚህ ምክንያት እንድዘን እኔ ያገባኛል፣ እኔ ለእኔ ለኢትዮጵያ ለምድሬ ለወገኔ የሚለው ለራሳችን ወስደን ስንጸልይ እግዚአብሔር ይሰማናል ማለት ነው። እግዚአብሔር ይቀበላል ማለት ነው። መጸለይ በህይወት በእውነት በፍቅር በምግባር የሚገለጥ መሆን አለበት። ጸሎታችን ሰላምን፣ ፍቅርን፣ አንድነትን የሚያመጣ ቤተክርስቲያንን ከጠላት የሚጠብቅ ልዩነትን፣ ዘረኝነትን የሚያጠፋ በአገልግሎት እንድንተጋ የሚረዳን ሊሆን ይገባል። በቤተ ክርስቲያን የጸሎት መርሃ ግብራት ላይ መሳተፍ፣ ኪዳን ማድረስ፣ ቅዳሴ ማስቀደስ፣ ውዳሴ ማርያምና ዳዊት መድገም ክርስቲያናዊ ምግባር ነውና በንጹህ ልቦና ይህን ተግባራዊ እናደርግ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ እንዳስተማረን ዘወትር በጸሎት እንትጋ።